በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች የቅዱሳን ወዳጆች ውድ የተከበራችሁ አባቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ይህን ድምጽ የምትሰሙ በሀገር ውስጥም ከሀገር ውጭ ያላችሁ ኦርቶዶክሳውያን በእግዚአብሔር ፍጹም ሰላምታ ቃል በያላችሁበት ሰላም እላችኋለሁ። እንደምናችሁ ሰላም እግዚአብሔር ከኔም ከናንተም ጋር ይሁን። በመጀመሪያ አምላካችን ቅዱስ እግዚአብሔር ካለመኖር ወደ መኖር ያመጣን የቅዱሳን አምላክ ቅዱስ እግዚአብሔር በቅዱሳን አንደበት ክብር ምስጋና የተገባው በእኛም አንደበት የተመሰገነ ይሁን። እናታችን ድንግል ማርያም ድንግልናን እናትነትን ከድንግልና ጋር አስተባብራ የተገኘች እማ አምላክ ወላዲተ አምላክ ወለይቱ ድንግል ማርያም ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት በጸሎታቸው በቃል ኪዳናቸው የሚጠብቁን የሚራዱን አማላጆቻችን ሁሉ ክብር ምስጋና ይድረሳቸው። እንደ እግዚአብሔር አምላክ መልካም ፈቃድ የአብይ ጾም 5ኛውን ሳምንት ይዘናል ማለት ነው። ደብረ ዘይት በመባል ይታወቃል። በዛሬው ዕለት ልንቃኝ ወደድነው ደብረ ዘይት ለምን ተባለ? ደብረ ዘይት ማለትስ ምን ማለት ነው? ከምን ጋር ተያይዞ ነው ደብረ ዘይት ልባል የተቻለው? እንደገና ስለ ዳግም ምጽአት ለምን ሊያስተምር ቻለ? ሚስጥሩ ምንድነው የሚለውን እንመለከታለን ማለት ነው። እስከ መጨረሻው ድረስ ከኛ ጋር ይሁኑ። እግዚአብሔር አምላካችን ሚስጥሩን ጥበቡን ይግለጥልን። አሜን። እንግዲህ ደብረ ዘይት በመባል ይታወቃል። ይህን ስም ያሚ የሰጠው እንግዲህ ማህሌታዊ ቅዱስ ያሬድ አባታችን ነውና ደብረ ዘይት ብሎ የአብይ ጾም እኩሌታ ጾምን ደብረ ዘይት ብሎ ስያሜ ሰጥቷል ማለት ነው። እንግዲህ ደብረ ዘይት ማለት ከሁለት ቃል የወጣ ሲሆን ደብር እና ዘይት ማለት ነው። ደብር ሲል ተራራ ማለት ሲሆን ዘይት ሲል የወይራ ዛፍን ያመለክታል። በአጠቃላይ ደብረ ዘይት የወይራ ዛፍ የበዛበት ተራራ ማለት ነው። በመካከሉ የቄርሎስ ወንዝና ሸለቆ ይገኛሉ። በኢየሩሳሌምም ከጎልጎታ ወይም ከቀራንዮ ተራራ በስተምስራቅ የሚገኝ ታላቅ ተራራ ነው። በሁለቱ ተራሮች መካከል ጌቴሰማኒ የሚባለው ለምለም ስፍራ ይሄውም የእመቤታችን የመቃብር ስፍራ ይገኛል። የደብረ ዘይት ተራራ ጌታችን ብዙ ጊዜ የሚያድርበት፣ የሚያስተምርበት፣ የሚያርፍበት ስፍራ ነው። ቅዱስ ሉቃስ በምዕራፍ 21 ከቁጥር 37 ላይ እንዲሁም በ22:39 ምዕራፍ ላይ እንዲሁም ቅዱስ ዮሐንስ በምዕራፍ 8 ከቁጥር 1 ላይ ጽፎ ከትቦ አስቀምጧል ማለት ነው። ጌታችን ወደ ሰማይ ያረገው በዚሁ ተራራ ላይ ነው። ኋላም በዳግም ምጽአት ለፍርድ የሚገለጠው እዚሁ ተራራ ላይ ነው። ደብረ ዘይት የተባለበት አንደኛው ምክንያት ደብረ ዘይት የሚያስታውሰውን ጌታ ስለ ዳግም ምጽአቱ በቦታው ያስተማረው ትምህርት ነው። በዚህ ተራራ ወገብ ላይ በሰፊው ተንጣሎ የሚታይ አንድ ነገር አለ። ይኸውም የአይሁድ መቃብር ነው። ይህንን ስፍራ ለመቃብርነት የመረጡበት ምክንያት ወደፊት መሲሁ መጥቶ እስራኤልን ነጻ አውጥቶ ወደ አባቱ ያደርጋልና ኋላ ለፍርድ ሲመጣ በመጀመሪያው የሚፈርድበት ስፍራ ሙታንም የሚነሱበትና የሚሰበሰቡበት ስፍራ ይህ ነው። በመሆኑ እኛ መሲያችንን ለማግኘትና ከሙታንም ለመነሳት የመጀመሪያዎቹ እንደሆን ብለው በማናቸው ነው አይሁድ ጌታችንን መሲህ እርሱ ነው ብለው አያምኑትም። እግዚአብሔር እስራኤልን ለመጠበቅ ከመሃላቸው የሚመርጣቸውን ሰዎች በቅዱሳን ነቢያት አማካኝነት በተቀደሰ ዘይት የቀባቸው ካህናትንና ነገስታትን እየሾመላቸው ስለነበር ሕዝቡም እግዚአብሔር ለቀባውና ለመረጠው እየታዘዙ ይኖሩ ነበር። በመሆኑም ወደፊት አንድ ታላቅ መሲህ እግዚአብሔር እንደሚልክላቸው ባላቸው ተስፋ መሰረት ዛሬም ድረስ መሲያችንን እንጠብቃለን ይላሉ። እኛ ግን እግዚአብሔር እስራኤልን ብቻ ሳይሆን ዓለሙን ሁሉ እንዲያድን አንድ ልጁን ኢየሱስ ክርስቶስን ልኮልን ከእመቤታችን ተወልዶ በእርሱ ቁስል እኛ እንደተፈወስን በእርሱ ሞት እኛ ሕይወትን እንዳገኘን እናምናለን፣ አምነንም እናስተምራለን። ኢሳይያስ ምዕራፍ 53 ከቁጥር 4 ላይ በቤተ ክርስቲያናችን ሕግና ስርዓት መሰረት የአብይ ጾም እኩሌታው ደብረ ዘይት በመባል ተሰይመዋል። ለምን ደብረ ዘይት ተባለ ሲባል ይሄውም ወንጌላውያኑ እንደዘገቡት በዚሁ ሰንበት ጌታችን በደብረ ዘይት ተራራ ላይ ሆኖ ለቅዱሳን ሐዋርያት ስለ ዓለም መጨረሻና ስለ ዳግም ምጽአቱ ምልክቱን በዝርዝር ነግሯቸዋል።
ደቀ መዛሙርቱም ከመምህራቸውና ከጌታቸው ከኢየሱስ ክርስቶስ ጋር በደብረ ዘይት ተራራ ላይ በአንድነት ተቀምጠው ሳለ ደረቱን ለደብረ ዘይት ተራራ ሰጥቶ የሚያስተምር ግርማና ውበት በፊታቸው የተንጣለለውን የኢየሩሳሌምን መቅደስ እያስተዋሉ ጌታ ሆይ ይህን ባለ ልዩ ግርማ መቅደስና የተሰራበትን ውብ ድንጋዮች ታያቸዋለህን? አሉት። ይህን ታደንቃላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ያን ጊዜ እንዲህ ሲል ደቀ መዛሙርቱና አይሁድ የሚኮሩበት መቅደስና ከተማቸው እንደ ጥንታዊቱ ባቢሎን የፍርስራሽ ከተማ እንደምትሆን ነግሯቸዋል። ድንጋይ በድንጋይ ላይ ሳይፈርስ አይቀርም የሚለው የጌታችን ቃል እንደ ሊቃውንቱ ትንታኔ ብዙ ምስጢር ያለው ከመሆኑ በላይ ይህ ታሪክ በወንጌሉ የተመዘገበው እኛ ይህንኑ ስህተት ደግመን እንዳንፈጽመው ለማስተማር ነው። ከዚህ ገጽ ንባብ የምንረዳው አንድ ነገር የሚያስደንቅበት አውጥተን በሌላ መንገድ ልናደንቀውና ልናከብረው ስንፈልግ እግዚአብሔር እንደማይደሰትበት ለማሳየት ነው። ቤተ መቅደሱ ሊደነቅ የሚገባው እግዚአብሔር በዚያ በማደሩና ታምራት በማድረጉ ሆኖ ሳለ እነርሱ ግን ያንን ትተው በቁሳዊ ውበት ተደነቁ። አራዳውን ማድነቅ ነው ትተው ማደሪያውን አደነቁ። ሰሪውን ማድነቅ ትተው ስራውን አደነቁ። ሌላው ቀርቶ እግዚአብሔር በፈጠረው ፍጥረት መደነቁ የሚደነቅ ሰዎች በሰሩት በለበጡት ወርቅና ጌጥ መደነቃቸው ሳያንስ ሁሉን የፈጠረ ጌታ በዚያ የሚደነቅ መስሏቸው ለእርሱ ማመልከታቸው ደግሞ ያስገርማል። ጌታችንም ይህን መቅደስ ይፈርሳል ከማለት ይልቅ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሏቸዋል። ያላቸው አይሁድ ቤተ መቅደሳቸው ውበት ተመስጠው መቅደሱን ዙፋን አድርጎ ሲመለክ የነበረውን አምላክ በልቦናቸው ገፍተው ስላስወጡትና እርሱም የይስሙላ አምልኮታቸውን መቀበል ስለተወ ነበር። ምክንያቱም እርሱ የሚያድርበት ቤት የፈለገውን ያህል ቢሽቆጠቆጥና ቢያምር ጎብኚዎችንም ቢያማልል ድንጋይ በድንጋይ ላይ ከመባል ያለፈ ስያሜ ሊያገኝ አይችልም። እንኳን የእርሱ መመስገኛ ለመሆን የተዘጋጀው ቀርቶ ለእኛም መኖሪያነት የተሰራው ሕንፃ ሁሉ ቤት ሊባል የሚችለው እኛ እግዚአብሔርን ሳንረሳ ስንቀር ብቻ ነው። ካልሆነ ኤልሳ ያችን የሰራፍታ መበለት ማድጋዎቿን ከሜዳም ሰብስቢ ያላት ማድጋ ከሜዳ የሚገኝ ሆኖ ሳይሆን ከእግዚአብሔር የለሾች ቤት አምጪ ሲላት ነበር። ሁለተኛ ነገሥት ምዕራፍ 4 ከቁጥር 3 ላይ በዚህ አንጻር እግዚአብሔርን በሃይማኖትና በምግባር ሆነን የማናመልክ ከሆነ የእኛም ቤት ሜዳ ከመባል አይተርፍም። ከዚያም በላይ ዋናው ቤተ መቅደስ ደግሞ ሰውነታችን ነው። ሰውነታችንንም ከእግዚአብሔር የሚገኝ ሆኖ ሳይሆን ከእግዚአብሔር የለሾች ቤት አምጪ ሲላት ነበር። ከዚያ በላይ ዋናው ቤተ መቅደሱ ደግሞ ሰውነታችን ነው። ሰውነታችንንም ከእግዚአብሔር ቃልና ከንስሐ ካራቅነው በጌታ ዘንድ ለዚያ ለኢየሩሳሌም ቤተ መቅደስ ድንጋይ በድንጋይ ላይ እንዳለው ለእኛም ስጋ በስጋ ላይ ጡንቻ በጡንቻ ላይ ብቻ ይሆናል። በእርግጥም ሰውነታችንን መቅደስ የሚያሰኘው ስጋውና ጡንቻው ሳይሆን ምግባራችን ነውና እግዚአብሔር በተለየ ጊዜ ለሰውነታችንም ድንጋይ በድንጋይ ላይ ሳይፈርስ አይቀርም የሚለው የሚሰራ ይሆናል። በኢየሩሳሌም መቅደስ አስገራሚው ውበትና ግርማ ልዩ አድናቆት ውስጥ ለገቡት ሐዋርያት መምህራቸው ኢየሱስ የነገራቸው ትንቢት አልቀረም። በ70 ዓመተ ምህረት ሮማውያን ኢየሩሳሌምን በወረሩ ጊዜ ትንቢቱ ፍጻሜውን እንዳገኘ ይናገራል። ነቢዩ ሚክያስም እንዲህ ብሏል፣ ስለዚህ በእናንተ ምክንያት ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌምም የድንጋይ ክምር ትሆናለች፣ የቤቱም ተራራ እንደ ዱር ከፍታ ይሆናል ብሎ የተናገረው ትንቢት በጥጦስ ዘመን ተፈጽሟል። የቢታንያ ድንጋዮችና በእናቶቻቸው እቅፍ ውስጥ ያሉ ሕፃናት እንኳን ሳይቀሩ ለአይሁድ ንጉሥ የምስጋና ቅኔ በሚቀኙበት አስደናቂ ስርዓት ማህሌት ላይ ጌታችን ከተማይቱን አይቶ እንዲህ እያለ አለቀሰላት። ለሰላምሽ የሚሆነውን ብታውቂስ የይቅርታሽ ቀን ዛሬ ነበር። አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻል፣ ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻል፣
በየበኩሉም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኘትሽም ዘመን አላወቅሽምና ብሎ የተናገረው ትንቢት ተፈጽሞ ቀኝ ገዢዎች ሮማውያን ኢየሩሳሌምን ለቀናት ከበው የከተማይቱን መውጫና መግቢያ ዘግተው አይሁዳውያኑ መውጣትም ሆነ መግባት እንዳልቻሉ አድርገው አስጨንቀዋቸው ነበር። ጌታችን እንደተናገረው ኢየሩሳሌም ሕዝቦቿ እንደ ናዳ ድንጋይ በከበደ መከራ በጭንቅና በምጥ ጣር ውስጥ ገብተው ነበር። ሉቃስ ወንጌል ምዕራፍ 19 ከቁጥር 41፣ ሁለተኛ ነገሥት ምዕራፍ 20 ከቁጥር 11፣ ዮሐንስ ወንጌል ምዕራፍ 11 ከቁጥር 30 ላይ እንዲሁም ኦሪት ዘዳግም ምዕራፍ 32 ከቁጥር 29 ላይ እንዲሁም ማቴዎስ ወንጌል ምዕራፍ 22 ከቁጥር 2 ላይ ገልጦታል ማለት ነው። በቅድስት ከተማቸው ቅጥር የከበባው ጊዜ በተራዘመ ቁጥር የሚላስ የሚቀመስ በማጣታቸው የተነሳ የፈረሶቻቸውን ኮርቻ ስራስርና ቅጠል እንኳን ሳይቀር ለመብላት ተገደው ነበር። በመጨረሻም የሮማውያኑ ከበባ አላፈናንፍን ሲላቸው ረሃቡ በእጅጉ እየከፋ በሄደበት ወቅትም ይህንኑ የዛፍ ቅርንጫፍና ቅጠላቅጠል ለመብላት በሚደረግ ሽኩቻ በርካታ አይሁድ እርስ በርሳቸው በመጋደል አባት ለወንድ ልጁ እናትም ለሴት ልጇ መራራት ያልቻለችበትና ሁሉም ራሱን ለማዳን የሚፍጨረጨርበት ክፉና አስደናቂ አሰቃቂ የሆነ እልቂት ውስጥም ገብቶ ነበር። በዚያ ዘመን የገዛ ልጆቻቸውና ወገኖቻቸውንም የበሉ ሰዎች እንደነበሩ ተጽፏል። መቼም ራብ ቀን አይሰጥም። በሀገራችን በኢትዮጵያ በተከሰተው በተለምዶ ክፉ ቀን የሚባለው የረሃብ ዘመን አንዲት እናት ሕፃናትን የያዘች በመብላት ነፍሷን ለማቆየት ባደረገችው ጭካኔ የተነሳ ተከሳ ከንጉሱ ከአጼ ሚኒሊክ ፊት ቀርባ እንደነበርና ይህን የሰሙ አጼ ሚኒሊክም በሁኔታው አዝነው እንባቸውን ማፍሰሳቸውን ይናገራል። በዚህ ሁሉ ራብና ሰቆቃ ውስጥ የነበሩ አይሁድም የጠላቶቻቸው ከበባ በቀረበ ቁጥር ነፍሳቸውን ከጠላቶቻቸው እጅ ለመታደግ ሲሉ ኢየሩሳሌም መቅደስን ተገን አድርገው ነበር። በዚህ ዙሪያ ቅዱሳን ሐዋርያትም እምነ ራብ ይሄይስኩኝ ናት፣ ከራብ ጦርነት ይሻላል ብለው ተናግረዋል ማለት ነው። ምንም ጠላቶቻችን ቢበረቱብንና ቢያሸንፉንም የአባቶቻችን አምላክ ይህን መቅደስ ከአሕዛብ እግር ይረግጥና ይዋረድ ዘንድ አሳልፎ አይሰጠውም በሚል ተስፋ ከራብ እልቂት የተረፉ በርካታ አይሁድ የኢየሩሳሌሙን መቅደስ የሙጥኝ ብለው ነበር። ሆኖም ግን የተመኩበትና የተጠጉበት በዘሩባቤል አስተባባሪነት 46 ዓመታት ፈጅቶ የተሰራው ቤተ መቅደስ ከእልቂት አላዳናቸውም። ደማቸው በመቅደሱ መሠዊያ መካከልና በመቅደሱ በር እንደ ጎርፍ ፈሰሰ። ቤተ መቅደሱም በእሳት ተቃጥሎ ፈረሰ። እዚህ ጋር ጌታችን ኢየሱስ ክርስቶስ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ያለው ትንቢት በአሰቃቂ ሁኔታ ፍጻሜውን እንዳገኘ እንገነዘባለን። ይኸውም ሊያድናቸውና ሊቀድሳቸው የመጣው ጌታቸው ከመገፋታቸውና ለሞት አሳልፎ ከመስጠታቸው የተነሳ ለእግዚአብሔር ፍርድና ቁጣ ተላልፈው ተሰጥተዋል። ከዚህ በኋላ ሌላው መሲህ ሌላ አዳኝ ፈጽሞ የለም። አይሁድ በዚህ በትልቁ ነገር ላይ ወደ ኋላ ቀርተው ተበድለዋል። እንግዲህ በቤተ ክርስቲያናችን ሕግና ስርዓት መሰረት የዐቢይ ጾም እኩሌታ ደብረ ዘይት በመባል ተሰይሟል። ይኸውም በዚሁ ሰንበት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ለቅዱሳን ሐዋርያቱ ስለ ዓለም ፍጻሜ ስለ ዳግም ምጽአቱ ምልክቱን ለመሆኑ የነገርበት ቀን ነው። በዚህ ዕለት ጌታችን አምላካችን ኢየሱስ ክርስቶስ የደብረ ዘይትን ምክንያቱን፣ ምልክቱን፣ የዳግም ምጽአቱን፣ አመጣጡን በሰፊው ያስረዳበት ዕለት ነውና እንግዲህ አምላካችን ቅዱስ እግዚአብሔር ለምን ደብረ ዘይትን መረጠ ሲባል ዘውትር ይጸልይበት የነበረክህ ወዙ ሲንጠበጠብ የጸለየ የሰገደበት የነበረበት ተራራ ደብረ ዘይት ነበረ። እንዲሁም ቅዱሳን ነቢያት በትንቢት የሚነገሩለት ቦታ ይሄው ደብረ ዘይት ነበረ። ሌላው ደግሞ ሲያርግ አምላካችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ሲሰናበታቸው ከዚሁ ተራራ ላይ ሆኖ ነበር ያረገውና
ከሌሎችም ምስጢራት የተነሳ ደብረ ዘይትን ዳግም ምጽአት የሚመጣበት ዕለት እንደሆነ ጌታችን ግልጥ በግልጥ ነግሯቸዋል ማለት ነው። የቅዱሳን አምላክ በዳግም ምጽአቱ እረኞችን ከበጎች ፍየሎችን ከበጎች በሚለይበት ወቅት ከቅዱሳን ጻድቃን ከደናግል ከመነኮሳት ጎራ እንዲያደርገን ከበጎቹ እንዲመድበን መልካም ፈቃዱ ይሁን። አቤቱ ባንድ ልጅ አባቶይ በምትወደው